አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ድና የተከበራችሁ ቤተሰቦቼ ሰላም ናችሁ ወይ? ከኔ ጋር ነው አልሐምዱሊላህ ሰላም ነኝ። እናንተ እንዴት ናችሁ? ስራ፣ ጤንነት ሁሉ ሰላም ነው ወይ? ከኔ ጋር ነው አልሐምዱሊላህ። ከእናንተስ እንዴት ነው? ሁሉ ሰላም? ከኛ ያለ አልሐምዱሊላህ ረብል ዓለሚን ሰላም ነን ማለት ነው ልጆቼ። እና ይኸውላችሁ ዛሬ ዲያንቴል አሰርቻለሁ። በእርግጥ የሞሰብ ማሰርቻለሁ። ይሄን ይመስላል እላችኋለሁኝ። ማሻአላህ ነው። እንዴት አያችሁት? እስቲ የረከቦቱ ትንሽ ዘርፈፍ ማሻአላህ እኔ ፈልጌው ነው ተለቅ አድርጌ ያሰራሁት፣ ግን ቢሆንም ያምራል። እንዴት አያችሁ? ከለሩ ምናምን የሞሰቡ ደግሞ ይሄን ይመስላል ማለት ነው። ይሄ ደግሞ የሞሰቡ ነው ማለት ነው። ይታያችሁት? እስቲ ዋጋውን ገምቱ ኮመንት ላይ ማለት ነው። እንዴት አያችሁት? ዲዛይኑ ምናምን እስቲ አስተያየት አርጉበት ማለት ነው። ግን ማሻአላህ ነው የምትጨዋለው። ማሰራት የምትፈልጉ ካላችሁ ደግሞ አሰራላችኋለሁ ማለት ነው። ኑ ቡና ጠጡ። ወዲያው ያላ ቢስሚላህ እንደዚህ ይደረግና ይሄ ይገለጥና ቢስሚላህ ባይሆን የለውም። ጠጥተን ጨርሰን እየተጠጣ ነው። እንዴት ተደርጎ በጣም ነው ደስ የሚለው። እኛ ሀገር ባህል በቃ እንደ አረቦች በፌርሙዝ አይደረግም። ቅድት በጀበናችን እዛ በዚህ ሀገረኛ ስኒ ደግሞ የሀገረኛ ስኒ በጣም የሚያምረው ማለት ነው። አለኝ እነዚህ እጅ ያላቸው ስኒዎች አሉ በነጭ ማለት ነው። እነዚህ ማስቀመጫቸው ስኒዎቹም እጅ ያላቸው አሉ፣ ግን መያዣ ያላቸው ማለት ነው። ቢሆንም ግን እነዚህ በቃ ሀገራችን እንትን ስለሚል የሀገራችን ባህል እንደዚህ ነው የሚወዱት። በቃ የኛ ሀገር ሰው ማለት ነው። ግን አያምርም? ረከቦቷ ለክና ለክፋሰጥ አልሐምዱሊላህ ዋናው ማጠጣቷ ነው ማለት ነው። እና ኑ ጠጡ ማለት ነው። ሱፍራም ተመጣሁ ገዝቼ ነው። ብዙም ትንሽ ናት ምናምን ብለውኛል፣ ግን ቢሆንም እኔ ወድጃታለሁ ማለት ነው። እና ይሄን ይመስላላችኋለሁ። ቡና ጠጡ፣ ቡና እንጠጣ ማለት ነው። የሱካር ዕቃም ተፈለጋችሁ በዝቻለይ ታብራለች። ይቺ እንግዲያ ሲመጣ ነው እንግዲህ አሁናችሁ ስትመጡ ማለት ነው። ይቺኛዋ ደግሞ ፕላስቲክ ናት፣ ባዘቦቱ ቀን ስለምትሰበር በቃ ይቺኛዋ ደግሞ ተሰባሪዋ ናት፣ የብረት ናት። እንግዲህ ሲመጣ ብቻ የምንጠቀማት ማለት ነው። ለጊዜው ነው ሁለቱን እናስቀምጣችሁ። ማስቀመጫው እንደዚህ ረከቦት ማሰራት ተፈለጋችሁ ይሄ ተጣውላ የተሰራው አሰርተው ነው የጠበቁኝ። በእርግጥ እኔ ግን ሳልወደድኳት ነበረ። አሁን እየወደድኳት መጥቻለሁ። አማራጭ ሰጣን እና ያው አልሐምዱሊላህ ሁሉ ነገር ማሻአላህ ነው ማለት ነው። ማሰራት የምትፈልጉት ዲያንትሉን ማሰራት ከፈለጋችሁ ዘዙ፣ እኔ አሰራላችኋለሁ ማለት ነው። ዋጋው ደግሞ በቱባው ነው የሚያስከፍሉት ማለት ነው። ለምሳሌ አንድ ቱባ 60 ብር ነው የምንከፍለውም ለአንድ ቱባ 60 ብር ነው። አሁን ለምሳሌ እኔ እስከነ መሶቡ 12 ቱባ ነው የፈጀብኝ ለረከቦቱም እና የቼ ጆክ ይቺ ማለት ነው ትንሽ ናት። እንደገና ይቺኛዋ ደግሞ የጀበና የሞሰቡ ሆኖ 12 ነው የፈጀብኝ። 12ቱን ለ60 ብር አስባችሁ ድረሱበት ማለት ነው። እና ማሰራት የምትፈልጉ ካላችሁ ዲዛይን ምርጣችሁ በራሳችሁ ዲዛይን ከለሩ ምናምን አሰራላችኋለሁ ማለት ነው። ቁጥር አስቀምጣለሁ፣ በዛ ዘዙ። ሌላ የምትፈልጉት ነገር ካለ ዘዙ። አሁን እንግዲህ አልሐምዱሊላህ መስከረም ነግቷል። አሁን እንደፈለግን መንቀሳቀስ እንችላለን።
የምፈልጉት ነገር ካለ እዘዙ። እንግዲህ ይሄ ከለሩ ደህና ነው፣ ግን አረንጓዴና ነጭ ነበር የሚፈልገው። ግን በዚሁም ምናምን ሲሉ ነው እንጂ አረንጓዴና ነጭ በጣም ነበር የሚወደው። ግን ይሄም ቢሆን ለክፉ አይሰጥም። አልሐምዱሊላ አሪፍ ነው ማለት ነው። የጀበናውም ትንሽ ዘርዘር ብላለች። ግን እናንተ በፈለጋችሁት ዲዛይን በፈለጋችሁት ከለር ይሰራል ማለት ነው። እናንተ ብቻ የሚጠበቅባችሁ ማዘዝ ነው። እዘዙ፣ እንታዘዛለን። እና አብሽሮ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ። አሁን ላይ አልሐምዱሊላህ 1000 ልገባ ነው። አበረታቱኝ። ሰዓቱ ደግሞ እየቀነሰብኝ ነውና ቢያንስ ማየት እንኳ ባችሉ ቪዲዮ ከፍታችሁ ተውልኝ ማለት ነው። አበረታቱኝ። ሰው ተስደት የመጣ ሰው መልሶ ስደት መሄድ ሳይሆን እዚሁ ሀገር ላይ እንዲረጋጋ አበረታቱን ማለት ነው። ሁላችንንም እናንተንም አላህ ሱብሃነሁ ወተዓላ ሀሳባችሁን አሳክቶ በሰላም ለሀገራችሁ ለቤተሰቦቻችሁ ያብቃችሁ። ሀገራችንን ኢትዮጵያን ሰላም አላህ ያርግልን። እንግዲህ ሁሉም ነገር ሰላም ሲሆን ነው። ሰላማችንን አላህ ያብዛልን። ሀገራችን ሰላም ያርግልን። በያላችሁበት አላህ ሱብሃነሁ ወተዓላ ይጠብቃችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።